ባየር ሙኒክ አትሌቲኮ፣ ፔዤ፣ ጁቬንቱስ፣ ቼልሲ፣ ዶርትሙንድ፣ ባርሴሎና፣ ኢንተር ሚላን በአውሮፓ ቻምፒየንስ ሊግ ጨዋታዎች ምሽት ፈጽሞ አለቃ ማድሪድ ፊት የመድፉ ታታሪ ወጣቶች ያደረጉትን አልፈጸሙም። ሪያል ማድሪድ ዘ ቲም ኦፍ ድሪምስ በተባለበት ገናና መድረኩ ግን በመጨረሻ ባልተጠናቀቀው የጨዋታ ምዕራፍ ውስጥም ቢሆን ኤምሬትስ ላይ ተንከራተተ። የለመደው ቲያትሩ የጨዋታው የበላይነትና የመጨረሻ ደቂቃ ተአምሩን ጭምር አሳልፎ ሰጠ። የ15 ጊዜ ቻምፒየንስ ሊግ ዋንጫ ጌታው ክለብ መድፉ ፊት ምስጋና ለግብ ጠባቂው ኮርቷ ተደናቂ ብቃት ይግባና ከ3-0 በላይም ከመሸነፍ ድኖ ሰሜን ለንደንን ለቀቀ። አርሰናል በጨዋታው በሁሉ መመዘኛ ማድሪድን በለጠ። 11 ዓላማቸውን የጠበቁ የጎል ሙከራዎችን አደረገ። 54 በመቶ የኳስ ቁጥጥርም ከውጤት ጋር ወሰደ። 490 ጊዜ ኳሶችን ለድል ዓላማውም ተቀባበለ። ከነዚህ ውስጥ 438 ጊዜ የተሳኩ የኳስ ንክኪዎችን በላቀ የራስ መተማመን አደረገ። የቆመ ኳስ ንጉሱ መድፈኛ በፓርቱቱ የማይክ አርቴታ ግርፍ ኒኮላስ ጆቨር መሪነት በ90 ደቂቃ ካገኛቸው 5 ኮርናዎች ሁለቱን ገና በመጀመሪያው አጋማሽ ጎል ሊያደርግ ጫፍ ደረሰ። 150 ሚሊዮን ፓውንድ የሚሸጠውን ኮከብ በ100 ሚሊዮን ፓውንድ ሸጥኩላችሁ። እርሱ እኮ ታጋይ፣ የማይሰበር የጸና ለድል የተራበ ኮከብ ነው። ይኸው ውጤታማ አገልጋሎቱን እያያችሁ ነው። በሉ የፈጸምኩላችሁን ውለታ መዝኑና 50 ሚሊዮን ፓውንድ ቀሪውን ለኔ ክፈሉኝ። ዴቪድ ሞይስ ለእንግሊዛዊ ኮከብ የመሃል ሜዳው ነጣቂ አማካይ ዴክላን ራይስ የሰጡት የአድናቆት ቃላት ነው። አርሰናል ራይስ ቤቢን ከመዶሻው መንደር ዌስትሃም አስኮብልሎ ለምን 100 ሚሊዮን ፓውንድ እንዳወጣ ዳግም ማረጋገጫ ከኤምሬትስ አገኘ። በታላቁ ጨዋታ በታላቁ ክለብ